አላህ እንኳን የናንተን በክብር የፈጠርኳችሁን የምወዳችሁን ሺህ ድንበር ያለፋችሁ ባሮቼ ያልኩ ወደኔ የማቀርባችሁን የናንተን ሪዝቅ ቀርቶ ይላል አላህ ከሰባት ሰማያት ወደ መሬት ውሃን ሳዘንብ እንኳን መጥኜ ነው ማወርደው ዝም ብዬ አለቀውም። ወአንዘልና ሚነ ሰማኢ ማአን ቢቀደር በመጠን ነው ማወርደው ይላል። ታዲያ የናንተን ሪዝቅስ የረሳሁት የዘነጋሁት ችላ ያልኩት የተውኩት ነው የሚመስላችሁ ይላል አላህ። የናንተን ሪዝቅማ ወፊ ሰማኢ ሪዝቁኩም ወማ ቱዓዱን ሪዝቃችሁ ከሰማይ ሰማያት በላይ እኔ ዘንድ ነው ያለው ቀጠሮውን ጠብቁ ይመጣል ይላል አላህ ሱብሓነሁ ወተዓላ። ታዲያ በችኮላ ተስፋ በመቁረጥ እንዳታበላሹት በትዕግስት ጠብቁት ይላል አላህ። ያ ሰላም አላህ ማለት ዛሬ ላይ ያጠፋነውን ጥፋት ራሱን ነገ ደግመን እንደምናጠፋው እያወቀ ዛሬ ላይ አፉ ሚለን ጌታ። መቼም በጣም ብዙ ሰዎችን ቁርአን እያስቀረው እንደሆነ ሰምታችኋል አይደል? በቴሌግራም በዋትስአፕ በኢሞ ብዙ ሰዎችን እያስቀረው። እናንተም ይሄንን ፕላትፎርም መቀላቀል የምትፈልጉ ከሆነ በአጭር ጊዜ ውስጥ ማክተም የምትፈልጉ ከሆነ በ0900 715101 ላይ እየደወላችሁ መመዝገብ ትችላላችሁ። ደግሞ አሁን ቁርአን ብቻ ማለት ነው ለ4 ወር የሚቆይ የአረበኛ የቋንቋ ኮርስ ተጀምሯል። ኮርሱን ስታጠናቅቁ በቁርአኑ በኮርሱም በምትፈልጉት የምስክር ወረቀት ይሰጣችኋል። ቶሎ ደውላችሁ ተመዝገቡ። አላሁ ያ ጀባሩ አላህ ፈላ ቱዘኩ አንፉሰኩም አለ አላህ ሱብሓነሁ ወተዓላ። ነፍሶቻችሁን እንዳታጥራሩ አለ። እኔ እኮ ወንጀል አልሰራም እንዳትል ነፍሳችሁ። ሁወ አዕለሙ ቢመን ይተቃ የማን ልብ አላህን እንደሚፈራ አላህን ፈሪ የሆነችን ነፍስ እሱ እራሱ አላህ ያውቀዋልና እናንተ ነፍሶቻችሁን አታጥራሩ አለ። ነቢዩላህ ዩሱፍ ዓለይሂ ሰላም ባላጠፉት ጥፋት እስር ቤት ለዓመታት ከከረሙ በኋላ ሊፈቱ ሲሉ ስለተፈጠረው ነገር እንዲናገሩ እድሉ ተሰጣቸው። የጥፋቱ ባለቤት እሳቸው እንዳልሆኑ ወደ ሐራም የጋበዘቻቸው እሷ እንደሆነችና የተፈጠረው ነገር ላይ እጃቸው እንደሌለ ካስረዱ በኋላ ንግግራቸውን እንዲህ በሚል ቃል አሳረጉት። ወማ ኡበሪኡ ነፍሲ አሉ። ጥፋተኛ ባልሆንም እሷ ብትሆንም ጥፋተኛው እኔ ግን ነፍሴን አላጠራም አሉ ነቢዩላህ ዩሱፍ ዓለይሂ ሰላም። ኢነ ነፍሰ ለአማረቱን ቢሱእ ነፍስ ማለት ወደ መጥፎ ነገር የምትመራ ነገር ነች። እኔ ነፍሴን አላጠራም አሉ ነቢዩላህ ዩሱፍ ዓለይሂ ሰላም። ቂራአታችሁን ማስተካከል ከፈለጋችሁ በ0900 715101 ላይ እኔ ጋር መደወል እንዳትረሱ። ብዙዎች ቁርአናቸውን እያከተሙና እያሐፈዙ ስለሆነ እናንተም እኔ ጋር ደውላችሁ የድሉ ተጠቃሚ ሁኑ። ፈላ ቱዘኩ አንፉሰኩም። ሐምዛ አንድ መልእክት ለአላህ። ማረኝ ማረኝ አላህ ዘንድ ግን እንዴት ወንጀል ትሰራለህ አይደለም? እንዴት አንተ ይሄንን ወንጀል ትሰራለህ አይደለም? አላህን የመሰለ መሐሪ ጌታ ኑሮ እንዴት አልተመለስክም ጥያቄው እንጂ ይሄን እንዴት ሰርክ እንዴት ዋሸህ እንዴት ተገናኘ ምናምን አይደለም። ያ አይደለም። እንዴት ግን አላህ ዘንድ አልተመለሳችሁም ተብለን ነው አላህ ዘንድ የምንጠይቀው። ስለዚህ ይውላችሁ ወንጀሎቻችሁ ትላንትናችሁን እያያችሁ ዛሬ ላይ አላህ ዘንድ የተሻለ ሰው ለመሆን ከአላህ ጋር በጣም አሪፍ ግንኙነት ለማድረግ ትላንታችሁ ይዟችሁ ከሆነ ብዙ ሰው እየኖረው ያለው ህይወት ነው። ያ አያግዳችሁ። ትላንታችሁ ከአላህ ጋር ያላችሁ የዛሬውን ግንኙነት አያግዳችሁ። ሁላችንም አላህ ስትሮን ነው እንጂ ትላንታችን የተበላሸ ነው። ዛሬያችንን ግን የተሻለ ለማድረግ ነው እየጣርን ያለነው። በዛ ውስጥ ነው እስልምናችሁ ነው የምትኖሩት። በጣም ከዛ ደግሞ እንደዚህ ሆናችሁ ማለት አንዋር ሸክል ኋላ በቃ ይሄ ሆነ አለባበሰ እንደዚህ ነው አሪፍ ሰው ሆነ ምናምን አላህ ዘንድ የተሻልክ ሰው ሆነ መገኘት ትችላለህ።
ግዴታ የሆነ ጀለቢያ ለብሰህ ጥምጣም ለብሰህ ምናምን አንገትህን አቀርቅረህ ምናምን ያ አይደለም። በቃ አንተነትህን ተሰጥቶ የተለያየ ቀለም አድርገህ አንተነትህን ተሰጥቶ አኒስነትህን ይዘህ አላህ ዘንድ የተሻልክ ሰው መሆን ትችላለህ። ገባህ አባባል? በቃ ከጓደኞች ጋር ቺል እያደረክ ምንም ሳትቀይር። ለዚህ ነው አላህ Subhanahu Wa Ta'ala ወደ ቀልቦቻችሁ ነው የሚመለከተው። አላህ ገባ ያቺን ቀልብ ብቻ ለማስተካከል ምክር ብዙ ይሄን ስለ አላህ ከተወራ ኢምራን እዚህ ጋር ቁጭ ብሎ ምን ብሎ ነበር? እናንተ የምትፈርዱበት እናንተ ያልሰራችሁት ወንጀል ስለሆነ ነው ለመፍረድ በጣም ቀላል ነው። ኢምራን ለማንኛውም ባለህበት ሳረንግዶም ግን በጣም ዝም እኮ ከዛ ሊሄድ አላህ በጣም ለነፍሶቻችን ከመሳሳቱና በጣም ለኛ ከማዘኑ የተነሳ እንዲህ ይላል፣ ወላ ተቅቱሉ አንፉሰኩም ነፍሶቻችሁን እንዳታጠፉ አለ። አደራ ነፍሶቻችሁን እንዳታጠፉ። መከራዎች ሊደራረቡባችሁ ይችላሉ፣ ችግሮች ሊበዙ ይችላሉ። ነፍሶቻችሁን ግን እንዳታጠፉ። ኢነሁ ካነ ቢኩም ረሂማ አላህ እኮ በእናንተ ላይ በጣም እጅግ አዛኝ ሆኗል። አዛኝ ነው አላህ ለእናንተ። ነገ ለሚያልፍ መከራና ችግር ብላችሁ ዛሬ ነፍሶቻችሁን አታጥፉ አለ አላህ። ችግሮች ይደራረባሉ፣ መከራዎች ይገጥማሉ። የተገፋንና የተረሳን እስከሚመስለን ድረስ አላህ ችላ ያለን እስኪመስለን ድረስ ዝም እንባላለን። ያልፋል። እሺ አይዞን በርቱ፣ ይነጋል። ሕይወት ትርጉም አለው ትርጉም ከተሰጠው፣ ሕይወት ጣዕም አለው አላህ ሲያሳምረው፣ ሕይወት ጣዕም አለው አላህ ሲያሳምረው። አላህ ወንጀል ሰርተው በቃን ብለው ለአንዴና ለመጨረሻ ጊዜ ወደ ደጁ ለተመለሱ ባሮች አላህ Subhanahu Wa Ta'ala ዘንድ ወንጀላቸውን ለማስማር የእውነት ለተንበረከኩ ሰዎች አላህ እንዲህ ይላል፣ قال لا تثريب عليكم اليوم يغفر الله لكم وهو أرحم الراحمين قال لا تثريب عليكم اليوم ከዛሬ ጀምሮ የተውበትን ደብዳቤ አላህ ዘንድ ካስገባችሁበት ቀን ጀምሮ لا تثريب عليكم اليوم በእናንተ ላይ የሚደርስ ምንም አይነት ወቀሳ የለም። አትወቀሱም በወንጀሎቻችሁ። በል እንደውም ይሄንን ወንጀል እኮ ሰርታችሁ ነበረ ምሬላችሁ ነው ብሎ እንኳን አይወቅሳችሁም አላህ Subhanahu Wa Ta'ala። አትወቀሱም። يغفر الله لكم አላህ ለእናንተ ወንጀላችሁን ይምርላችኋል። ለምን? وهو أرحم الراحمين እሱ አላህ የአዛኞች ሁሉ አዛኝ፣ የመሐሪዎች ሁሉ መሐሪ፣ የሩህሩሆች ሁሉ ሩህሩህ ነው ይላል አላህ Subhanahu Wa Ta'ala። አላህ